ጨርሼ ልስጥህ መልሼልሃለሁ። ዕብራውያን 10 እኮ እሰጥሃለሁ። ሚዩት አድርገውና ሰማኝ። ቴንክ ዩ ኦኬ። ትናንትና በወንጌል አማኞች በእኛ ጋር በነበርክበት ሰዓት ሲጀምር ቀድሞም ከስካር ውስጥ ነበር ያወጣህ። አንተው እንደተናገርከው በአባትህ በኩል የእግዚአብሔር ልጅ ኢየሱስ ታድጎ ነበር ያኔ ማለት ነው። ራስህ ነው የተናገርከው። ቀድሞ በዓለም ሳለህ ትጠጣ ነበር፣ ፍራንኮ ትጠጣ ነበር። ራስህ ነው የተናገርከው ድሮ። ከዛ ከኃጢአት አምቡላ ውስጥ ነቅሎ የእግዚአብሔር ልጅ አወጣህ። አመድህን አራገፈልህ፣ ጸጋውን አበዛልህ። በእግዚአብሔር ሕዝብ ፊት በመድረክ ላይ እንድታገለግል ጸጋውን ሰጠህ፣ ልጅ አደረገህ። እዛ ሆነህ የተለማመድከው ያልተቆረጠልህ የኃጢአት ስርዓት ነበረ። ቤተክርስቲያን ደረሰችብህ። እሱን አቁም ብላ ስትል እልህ ያዘህ። ከዛስ በገንዘብ ኢየሱስን ሸጥከው። ይህንን ማውራ ብራዘር፣ አንተው ራሱ የምታደርገው በአደባባይ ያለ ነገር ነው። ህይወትህን ያስከፍልሃል። ደምረው ማንም አደም ህይወትን የሚያስከፍልህ ራሱ የምትሄድበት መንገድ ፍጻሜህን ያበላሸዋል። ራሱ ጠጥተህ ስትገባ በጠጣው መጠጥ ተንገዳግደ በወደቅክበት ላይ ላትነሳ እስከማትችል ድረስ ትወድቃለህ። ብራዘር ንስሐ ትገባ ከሆነ ንስሐ ገባ፣ እንወዳለን። አንዱ ነው የዕብራውያን 10 ጌታ እንዴት እንደሚበቀልህ ዕብራውያን 10 ላይ ለእኔም ለአንተም ለሚያነብ ሰው ሁሉ ነው የተጻፈው ማለት ነው። እሺ ሁለተኛው ኤችኢ ነው የምትባለው ስሟ። ከፈለክ እኔ በውስጥ ጽፍልሃለሁ ስሟን ማለት ነው። አደባባይ ቪዲዮ ክፈትና አደባባይ አሳይ፣ ለህዝብ አሳይ፣ ለህዝብ አሳይ፣ መረጃውን ለህዝብ አሳይ፣ ለህዝብ አሳይ። በውስጥ አትላክልኝ፣ ለህዝብ አሳይ፣ ለህዝብ ደምረው አንድ ቃል 3 4 ያደጋግም ልጨምርልህ ማነው ልንገርህ። ኤችኢ ነው የምትባለው የቲክታክ አካውንት ስሟ የመጀመሪያው ኤችኢ ነው የሚለው። ኦኬ አንተ ቤት ስትገባ ምን አልካት? አንድ ቀን በሌላ አካውንት እየተከታተልኩ እያለህ ምን አልክ? እኔ ላሳይ ብል ሌላ እንኳን የሱም ቪዲዮ አለኝ፣ ሌላም ቪዲዮ አለኝ ላሳይ ብዬ ካልኩ እኔ ነውርህን አላሳይም እንጂ ሌላ ቪዲዮ ሁሉ አለኝ። አሳይ፣ እኔ ነውርህን አደባባይ አሳይ፣ አሳይ፣ ግድ የለም አሳይ። አየው ፈቅጄልሃለሁ፣ ፈቅጄልሃለሁ፣ አሳይ፣ ይኸው ፈቅጄልሃለሁ፣ አሳይ፣ አሳይ። ኦኬ ሚዩት አድርገው ወንድምነት። እሺ የምትለዋል? እሺ ዳሜ ወንድምነት ራሱ በራሱ እያወራ ያለው ፖይንት እኔ በቂው ይመስለኛል። እኔ እንደ ወንድምነት እየመከርከው እንደሆነ ነው የምረዳው። አዎ ዳኒ ወዳለው፣ ዳኒ አንዴ ወዳለው። ኤርሚያስ ይጨርስ፣ አንተ ሚዩት አድርግና ደሜ። ይሄ ሁሉ ህዝብ እኮ ቁጭ ያለው የሚጠቅም ነገር ለጥያቄ ብራዘር። ቆይ አንዴ ደሜ ጠይቄዋለሁ። የመጀመሪያ ጥያቄ ነው የኛ ዳኒ። ቆይ ሁለት አትሩብኛ። እየሰማው ስለነበረ ነው። በጌታ ፍቅር ልጠይቅህ፣ በጌታ ፍቅር ልጠይቅህ። እሺ በጌታ ፍቅር ልለምንህ፣ በጌታ ፍቅር ልለምንህ። እሺ በጌታ ፍቅር ልለምንህ፣ መረጃውን ያሳይ አደባባይ ላይ ያ ጥሩ። አንዴ እሺ ደሜ ትቀጥላላችሁ። ኦኬ ግን አሁን እኔ ወንድምነት እያወራ ያለው የተነሳበትን ሐሳብ ሚስ እንዳናረገው። ኦኬ እያወራ የነበረው ምንድነው? እሱ በቀደም ላይቭ ስትገባ በተፈጠረው ጉዳይ ላይ ኦኬ በጣም ልብ ወርዶ ምናምን ነበር የነበረው አይደለ? ልጆችን አደራ ስትል ነበር። ደግሞም በቃ እኔ መሞት ይሻለኛል፣ ብቻ ተስፋ የሚያስቆርጥ ነገር ውስጥ ነበርከው አይደል? ያ በራስህ በቃ ተስፋ የቆረጠ ሰው ህይወት ውስጥ እንደነበር ያሳያልና እዚህ ወንድምነት እሱን ሐሳብ አንስቶ ነው። አንተ ግን ና ወደ ኦርቶዶክስ ና ስትለው ጴንጤ በነበርክበት ታይም ላይ እንደዚህ አይነት ማንነቶችን አንተ ጋር አላየንም። አንተም ትመሰክራለህ። ወጥተህ እንደዚህ ያልክባቸው ጊዜያቶች አልነበሩ እስከናቀው ድረስ። ግን ሰው ኢየሱስ ክርስቶስ ጋር ከመጣ ተስፋ ይኖረዋል፣ ህይወት ያገኛል እንጂ ተስፋ በመቁረጥ ውስጥ ይኖራል የሚል እምነት የለኝም ፐርሰናል። እሺ ቴንክ ዩ ዳንኤ። ያው የተናገረው ነው የምትደግመው፣ ምን የሰማሁት ነው የምትደግመው። አዲስ ነገር አለ ምን ነገር? ስለዚህ ምን አዲስ ነገር እኮ አልነገርከኝም። እሱ ቅድም ያለውን ነው የነገርከኝ እኮ። እኔ እድል ስጡኛ ላውራ፣ እድል ስጡኝ እኮ እንሰጣለን። ልጨርስና ከዛ ነገር አንድ ደቂቃ። ኦኬ ይሄው እኮ አንተ ራስህ ማስረጃ ነህ ደሜ። ማለት እዚህ የተሰበሰበውን ሰው ልናታልለው እንችል ይሆናል፣ ግን እኮ አሁን ኤርሚ ማስረጃ ምናምን ተወውና አንተ ራስህ እኮ ይሄው ራስህ መስክረሃል አይደል? በቃ ያለህበት ህይወት ተስፋ የሚያስቆርጥ ምናምን እንደሆነ እየተናገርከው አንተ ነህ ደሜ። ይሄ ህይወት አይመጥንህም ለአንተ
ይሄንን የምንለው አንድ ደምረው ወደ ጴንጤ መጣ አልመጣ ምንም የሚጨምረው የሚቀንሰው የለም። አንድ ዳንኤል ከጴንጤ ወጣ አልወጣ ምንም የሚጨምረው የሚቀንሰው የለም። ለእግዚአብሔር መንግስት እያወራን እየተነጋገርን ያለ ነው። ደሜ ለአንተ ህይወት ነው እየተወራ ያለው፣ ስለ አንተ ህይወት ነው እየተናገረ ያለው እና በጣም ነው የማመሰግነው እዚያ ያላችሁ ወንድሞቼና እህቶቼ። እሺ እምልህ ጊዜ ሰውቼ ነው የምሰጠህ። እዚያ ያላችሁ ወንድሞቼና እህቶቼ አሁን አንድ መረጃ ብቻ ያሳያል። የሚያሳየው መረጃ ምንድነው? ኤአይ የምትባል ሴትዮ ለደምረው ኢየሱስን ክዶ እንዲወጣ በድምፅም ይሁን በቪዲዮም ይሁን አልሰማህም። ደምረው ምን እንዳልኩ አልሰማህም። ቆይ ኤአይ የምትባል ሴትዮ ብለኸኛል። ስለዚህ ያልኩትን አልሰማህም። እሺ ድገመው። እሺ ስለ ገንዘቡ ድገመው። ስለ ገንዘቡ ጨርስ፣ እንደፈለክ አውራ። አሽኖ አሁን ምንድነው የምታደርገው? አሜሪካን ሀገር ላይ ኤአይ በል ቢሲ በል ያቺ ሴት ከኔ ጋራ ኮሚኒኬት አድርጋ ገንዘብ የላከችልኝንና ከጴንጤ የወጣሁበትን ማስረጃ እኔ ጋር አለ በውስጥ ልክላለሁ ብለኛል። እሱን ካሳየ በኋላ ከዛ እኔ ቀጥሎ የምናገረዋልኝ ማለት ነው። ይኸው ማስረጃውን አሳየኝ። ማስረጃ እንዲሆን አንድ ነገር ልንገርህ። ቆይ ቪዲዮ ላይ ከመሄዴ በፊት አንዴ ገስት ላይ በነበርክበት ሰዓት ላይ ኤአይ አላልኩም። ልብ በሉ እንግዲህ እሱ አፉ ላይ የመጣለትን ነው እንደፈለገ የሚያወራው ማለት ነው። አይሰማም። አየህ ከኔ ጋር ለጭቅጭቅ እንጂ ኤአይ አልኩኝ ወገኖች። አሁን እኮ ኤአይ እና ኤአይ there is something ነው ብራዘር። እኔ እንግሊዘኛ ማስተርስ አለኝ። ስለዚህ ኤአይ ሆነ ኤኢ the same thing። ኦኬ ኤአይ አልኩኝ ወገኖች። ኤአይ እና ኤአይ አልኩኝ። ደምረው ምን ሆነ ነው? በራሴ ህይወት ላይ ቁማር ትጫወታለህ እንዴ? መረጃ አምጣ ብለህ ኧረ እስኪ አሁን ማስረጃውን አሳየኝ አባቴ፣ ማስረጃውን አሳየኝ። ከዛ እኔ የምናገረውን ልናገር። ማስረጃውን አሳየኝና የምናገረው ኤችኢ በልም የፈለከውን በልም ማስረጃውን አሳየኝ። በቃ አሁን ገና በትክክል ተናገርክ። ማን ነበረች ነው ያልኩህ? ይኸውልህ እኔ እየነገርኩህ ኤችኢም በይው ኤችአይ በይው ኤአይ በይው ግን ማስረጃውን አሳየኝ። ለእኔ ከአሜሪካን ሀገር ይኸውልህ ከአሜሪካን ኤርሚያስ ከአሜሪካን ሀገር ለእኔ ገንዘብ የላከችልኝ እኔ ነኝ የሚዩት ያደረኩ። ደጋግማ አታውራ። አገሩን እኔ ነኝ የጠቀስኩትኝ ከአሜሪካ። ሴትዮዋ ማን ነበር ያልኩ ነው ያልኩ። የመጀመሪያ ስሟ ኤአይ ኢኢ አትበል። እሺ ኤችኢ ነው ያልከው። ኤችኢ ያልክ ኤችኢ ኤአይ ብዬ ተናገርኩት። ውሸት ነው። አልተናገርክም። እሺ አልተናገርክም። ዳተ ልሳን ይባላል በኦርቶዶክስ። ሚዩት አድርግና ዝም በልና ቁጭ በል። ኦኬ እሱኛው እንድቀጥልልህ በመጀመሪያው ላይ የኔ ጥያቄውን ጥያቄ መልስልኝ። ለምን ነው እኔን ወደ ኦርቶዶክስ ና ብለህ ያልከኝ? አንተ ሞትን እየፈለክ ልትሞትበት ያለው ሃይማኖት አሁንም እሺ በቃ ልናገር። ስለዚህ የኛው ማስረጃ የለ ልናገር ያለውም ማለት ነው። ኦኬ በቃ እሱን አሳየኝና ከዛ አንተ ወደ ኦርቶዶክስ ለምን እንደምጋብዝ እነግርሃለሁ እኮ። ማስረጃውን አሳየኝና ወደ ኦርቶዶክስ ለምን እንደምጋብዝ እነግርሃለሁ። ማስረጃውን ደምረው ከዚህ በኋላ ማስረጃውን አሳየኝ። ከዚህ በኋላ ከቀለድክ እታች አውርደና እኔ ለቡ ማሳየት ካለ እኔ ምንም አልቀለድኩም። ይኸውልህ እኔ ምንም አልቀለድኩም። በህይወቴ ላይ ግን አንዳች ነገር እንዲደርስብኝ አልፈልግም። ሰው እንዲገለኝ አልፈልግም። ይሄን ልንገር፣ ሰው አይደለም ይገላል። አንድ ሰው ቢገለኝ እኔ አሁን መሞት አልፈልግም። መርዝ አስፈልተህ ብታስገድለኝ፣ ይኸውላችሁ ስሙ፣ ይኸውላችሁም መርዝ አስፈልተህ ብታስገድለኝ ከአንተ ራስ አልወርድም። ብራዘር አንተ ራሱ መርዝ በልተህ እየሞትክ አይደል እንዴ? ራስህ እዛው እየበላህ እኮ ነው። ራስህን የተናገርከው። ኦኬ ራስህን ኦኬ ከጌታ ዘንድ ያየሁትን ነግሬሃለሁ። ራስህ ግን እንዲህ ብለህ መስክረሃል። ደግሞ መርዝ ምን ይሁንልኝ ብዬ ነው አንተ መርዝ ማስበላ? ብራዘር አዎ እዛው መርዝ እየተበላላችሁ ስለምትገዳደሉ እዛው ተገዳደል ከፈለክ። እኔ ምን ይሁንልኝ ብዬ አንተ ምን አደረከኝ ብዬ ብራዘር፣ ለልጆች ኑርላቸው። የሰደብከው እግዚአብሔር ልጅ ኢየሱስ ክርስቶስን ነው። ኦኬ ለምንድን ነው ኢንቫይት ያደረከኝ? እኔ ነው ኤርሚያስ አበበ ራሱ ወደ ኦርቶዶክስ ይመለሳል። ምን ትላለህ? ኤርሚያስ አበበ ራሱ ወደ ኦርቶዶክስ ይመለሳል። ለምን እንደምመለሰው ወደ ኦርቶዶክስ ለምንድን ነው ተመለስ ብለህ ያልከኝ? አንተ እኮ በኦርቶዶክስ ሆነህ እኮ መሞትህን እየፈለክ ነው። ለምን ነው እኔን ስሜን እየጠራህ ወደ ኦርቶዶክስ ሊመለስ ነው ብለህ ወደ ድቅድቅ ጨለማ ነው የምመለሰው? ብፁዕ አቡነ ማርቆስ ብቻ የነገሩኝ አይበቃም?
ድቅድቅ ጨለማ ውስጥ ነው ያለኑ ብለዋል። እና ድቅድቅ ጨለማ ውስጥ ምን ላደርግ ነው የምመጣው? ደምረው የተመለሰው ደምረው ሞቱን እየፈለገ ባለበት ሃይማኖት ውስጥ እኔ ምን ላደርግ ነው የምመጣው? ወገኖች ይሄንን ይኸው ስሙት። ሁላችንም አንድ ሰው ብቻ የሚረዳ የሚያገዘኝ ማርያምን። ያ አንድ ሰው ማን ነው? ያ አንድ ሰው ማን ነው የሚረዳ የሚያግዝህ? ያቺ ከአሜሪካ ሀገር ያለችዋ ሴት ናት። አንድ ቀን አንተ ቤት ላይ ስትገባ ሪከርድ አድርጌያለሁ ብራዘር። አንተ ቤት ላይ ስትገባ አንጀቴ፣ ሆዴ፣ ማሬ፣ ኑሮዬን ያቃናሹ አንቺ ነሽ ብላ ያልካት ከዚህ ጌታን ሰድበህ በሄድክበት ሳምንታት ባልቆዩ በጣም ብዙ ቪዲዮዎች ስላሉ ይፈልግ ያገኘዋለሁ። ግን ምልክት ይሁን ኤችኢ ነው የመጀመሪያ ስሟ። የስሟ ስፔሊንግ ኤችኢ ነው የሚለው። የምትኖረው አሜሪካ ነው። ኤችኢ ነው የሚለው የቲክታክ አካውንት ስሟ። ኑሮዬ፣ ሆዴ፣ ማሬ፣ አንጀቴ አልካት እኮ። እሺ ኦኬ። አሁን እዚህ ብያሉ ነበርኩና አሁን አንተ እገዛ ያስፈልጋል። ደምሮ አያስፈልገኝም። ምን ያው የሚያስፈልገኝ መሞት ብቻ ነው። ለምን ደግሞ መሞት የፈለግከው? ደግሞ ትመጣና መድኃኒት አብልታችሁ ምናምን። ማን ነው አንተን መድኃኒት የሚያበላ? እንደኛ እኮ ነፍሰ ገዳይነትን እኮ የእግዚአብሔር ቃል እኮ ይቃወማል። ወንድሙን እንኳን በልቡ የሚጠላ ነፍሰ ገዳይ ነው ይላል። ምን ይሁንልኝ ብዬ የልጆች አባት ምን ይሁንልኝ ብዬ ነው አንተን ላስገድል የምችለው? የራስህ ኃጢአት ያስከፍላል። በተለይ ሁለታችሁ ከሰራዊት ጌታ ከእግዚአብሔር ዘንድ እንዳየና እንደሰማ ነግሬህ ያለው ከወር በፊት ስትሰድበኝ ነበር። ቤትህን ከፍተህ ታሟርታለህ እያልክ ስትል ነበር። እሱም ቪዲዮ ፈልጋችሁ አምጡልኝ። ኤርሚያስ እያሟረተብኝ ብሎ ቤት ከፍቶ ሲሳደብበት የነበረው እና ያ ሟርት ከሆነ ለምንድን ነው አንተ የው ሳምንት ሳይሞላህ መሞት ፈልጋለሁ ብላ ያልከው? ሟርቱ ሰራ። የኤርሚያስ ሟርት ሰራብህ ማለት ነው። አንተ ክርስቲያን አይደለህ እንዴ? አንተ ክርስቲያን አይደለህ? ኤርሚያስ ከሟረተብህ እንዴት ሟርት ሰርቶብህ እንዴት ልሙት ብለህ ልጆቼን አደራ ትላለህ? ደምረው እኔ አነባላለሁ በቤት እግዚአብሔር ለህይወት የሚሆን ንስሐን ሰጥቶ እንዲመልስ ማለት ነው። ለአንተም ለተመስገንም ሁለታችሁም ስትሰድቡኝ ነበረ ሟርተኛ እያላችሁ። ተመስገንም በ15ኛው ቀን ምልክቱን ያየው። ኦኬ። አዎ። ለምን አለቀስክ ካፌ ውስጥ? አሁን በቅርብ ካፌ ውስጥ ቁጭ ብለህ ጠጥተህ ሰክረህ ነው አይደለም? ፊት ላይ እናያለን። ቤት ከፍተህ ለምን ልብ ፈራ? ለምንድን ነው የፈራው? የዛን ቀን ለምን አለቀስክ? ለምንም ባንጠረክ? የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስን በአደባባይ በዚህ ዘማዊና ጠማማ ትውልድ ፊት እንዲናቅ፣ ክብሩ እንዲሰደብ፣ ደሙ እንዲረገጥ፣ ደሙ እንዲክፋፋ የጸጋው መንፈስ ስላክፋፋችሁ በዕብራውያን 10 ከ26 እስከ 30 ባለው